የዙል ሂጃ 9ኛው ቀን ነገ ዒድ ነው ሊባል ቀን ማለት ነው። 9ኛው ቀን ከዱዓዎች ሁሉ ልዩ ዱዓ ያ ቀን ነው ተብሏል። አዳ ሀጃ የለም። ስንት ሀጃ አለብህ? ለማግባት ፈልገህ ያልተሳካህ፣ ልጅ ፈልገህ የዘገየብህ፣ ያ ረብ በላ በየቂን አድርጓ አላህን ለምኗ። አላህ አያሳፍርም። ወላሂ ቁርአን ላይ የነቢያቶች ታሪኮችን ሲነግረን ዘከርያን በዚህ ዕድሜው ሊሰጠ ነው ሲል ለምንድን ነው? ታሪክ ብለን እንድናልፈው ከንፈር እንድንመጥበት እንድንደነቅበት ብቻ አይደለም። ወከዛሊከ ነጅዚል ሙሕሲኒን፣ እንዲህ በዚህ መልኩ ሙሕሲኖችን በጎ የሚሰሩትን እንመነዳቸዋለን አለ አላህ። ዘከርያን እንደለገስኩት እለግስሃለሁ እያለ ነው አላህ። ኢብራሂምን ዕድሜያቸው ሄዶ ከሀጀር አላህ ለገሳቸው። ኋላ የመጀመሪያ ሚስታቸው ሳራ ኢስሐቅን የለገሳት ኢስማኤል ከተወለደ ከ13 ዓመት በኋላ ኢስማኤልን ለነቢዩላህ ኢብራሂም ሲለግሳቸው 86 ዓመታቸው ነበሩ። ኢስማኤል ማን ነው? ኢብራሂም። ዘከርያ ያሕያን ሲለገሱ ዕድሜያቸው 100 ነበር። የሚስታቸው ዕድሜ ደግሞ 99 ነበረ። መሃን ነበረች። አላህ ሲለግስ በካልኩሌት አይደለም። መርየም ጋር ሲገቡ በበጋ ማይገኘው ምግብ ያገኛሉ፣ በክረምት ማይገኘውን ያገኛሉ። ከየት ነው ይሄ ብሎ ጠየቁ። ይሄማ ከአላህ ዘንድ ነው። ኢነላህ የርዝቁ መን የሻ ቢገይሪ ሒሳብ። አላህ ባሪያዎችን ሲለግስ ያለ ሒሳብ ነው፣ በካልኩሌት አይደለም። እኛ ሒሳብ ሰርተን ነው ይሁን ነገር ምን። አላህ ሲለግስ እንደዚህ ነው። ስለዚህ ዱዓ የምናደርግበት ነው። ሁሌም ዱዓ ማድረግ አለብን።